ብዙ ጊዜ የስራ ቦታችሁን የማትወዱት ለምን ይመስላችኋል? ወይም መሄድና ለመሄዳችሁ ልዩነት እንደማይፈጠር መስሎ ለምን ይሰማችኋል? ይህን ቪዲዮ እስከ መጨረሻ ካያችሁት ለምን እንደሆነ ትገነዘባላችሁ። ጥናቶች እንደሚያመለክቱት ሰራተኞች ከአሰሪያቸው ጋራ ወይም ደግሞ ከመሪያቸው ጋራ ለግብና ስለ እቅድ የሚያወሩ ከሆነ ስራ ውስጥ የመሳተፍ ዕድላቸውን በሁለት እጥፍ ይጨምራል። ይህም ዋጋ ያለው ነገር እንዳደረጉ እንዲሰማቸው ያደርጋል። አብዛኛው ሰራተኛ የሚመለከተኝን ስራ ብቻ ሰርቼ መውጣት በቂ ነው ብሎ ያስባል። ነገር ግን ከድርጅቱ መሪ ጋር መግባባት ለስኬት እንደሚያቀርብ አያውቅም። ከመሪ ጋር መግባባት ራስን ማሳየት ሳይሆን ራዕይን ማሳየት ነው። ከመሪዎች ጋር ስንግባባ እነዚህን 4 ጥቅሞችን እናገኛለን። አንደኛ፣ ተደማጭነት ይኖረናል። ሁለተኛ፣ አቅማችንን ማሳየት እንችላለን። ሶስተኛ፣ የማደግ ዕድል ይኖረናል። አራተኛ፣ ውሳኔዎች እንዴት እንደሚወሰኑና ትላልቅ ኩባንያዎች እንዴት እንዳደጉ እናይበታለን። የመሪነት ልምድንም እናካበተበታለን። በዚህም ስራችንን ደስተኛ ሆነን መስራት እንችላለን። ማን ያውቃል፣ የሆነ ጊዜ መሪ እንሆን ይሆናል። ከወደዳችሁት መሪ ለመሆን የሚያስበው ጓደኛችሁ ሼር አድርጉት። ሰብስክራይብ ማድረግም አትርሱ።